በመኪና ረጅም ጉዞ እየተጓዛችሁ አሟችሁ ያውቃል? ምክንያቱ ግን ምንድን ነው? በመጀመሪያ ግን ላይክና ፎሎ ማድረግ እንዳይረሳ። ሰላም፣ ዶክተር ብሩክ እባላለሁ። ሕክምናንም ቀለል አድርጌ በአኒሜሽን 3D ቪዲዮዎች አስረዳለሁ። ጥቂቶቻችን በመኪና የረጅም ጉዞ መንገድ ስንጓዝ ያመናል፣ ያቅለሸልሸናል። ብታምኑም ባታምኑም ይህ የሚሆነው አእምሯችን እኛን ለመጠበቅ በመሞከሩ ነው። እንዴት መሰላችሁ? ሚዛናችንን የሚጠብቅልን የአእምሯችን ክፍል ሁለት አይነት መረጃዎች ነው የሚደርሱት፣ የምታዩት ነገርና የሚሰማችሁ ነገር። በመኪና እየተጓዛችሁ ያለ አይኖቻችሁ መቀመጣችሁን ነው ለአእምሯችሁ የሚነግሩት። ሰውነታችሁ ደግሞ የመኪናው እንቅስቃሴ ስለሚሰማው እንቅስቃሴ እንዳለ ነው የሚነግረው። ይህ የመረጃዎች መለያየት አእምሯችሁ የሆነ ችግር አለ ብሎ እንዲያስብ ያደርገዋል። በዛም ጊዜ የማቅለሽለሽ ስሜት ይሰማችኋል። ለዚህም መፍትሄ የሚሆኑ መድኃኒቶች አሉ። በመስኮት ማየትም አይናችሁ እየተጓዛችሁ መሆኑን ለአእምሯችሁ እንዲነግረው ይጠቅመዋል። ሐሳባችሁን በኮሜንት አስቀምጡ። ላይክና ፎሎ ማድረግ እንዳይረሳ።